ማለት ምን ማለት ነው? መካከለኛ ማለት በሁለት ሰዎች መካከል አንድ አስታራቂ እንደሚገባው ያይደለ እንደሱ አይደለም። ሁለት የተጣሉ ሰዎች ቢኖሩ ሁለቱን ለማስታረቅ መሀል ላይ እንደሚገባ አይነት አይደለም አይደለም። አንዱ ከአንዱ ጋር ደህና፣ ከአንዱ ጋር ራቅ ያለ፣ ከአንዱ ጋር እንዲሁ የጠበቀ ህብረት የጠበቀ ግንኙነት ሊኖረው ይችላል። ይሄኛው ግን ለየት ያለ ነው። ለየት ያለ ነው። ይሄ እንደዛ አይደለም። መካከለኛነቱ እግዚአብሔርም ሰውም መሆኑ ነው። ልብ በሉ። መካከለኛነቱ ምንድን ነው ያልኳችሁ? ሰውም እግዚአብሔርም መሆኑ። ስለዚህ ምንድን ነው? መካከለኛ ነው። ሰውም ነው፣ እግዚአብሔርም ነው። እምቢ የማለት እድልም የለውም። በሁለት የተጣሉ መካከል የሚገባ ሶስተኛ ሰውስ ብቃት የለው ብቃት የለው። ሊያስታርቅ ይችል ይሆናል፣ ግን ደግሞ ላይሳካም ይችላል፣ ላይሆንለትም ይችላል። መካከለኛነቱ ብቃት ላይኖረው ይችላል። የዚህኛው የኢየሱስ መካከለኛነት ግን ሰውም አምላክም በመሆኑ ሰውና አምላክን ለማስታረቅ ምንም አይነት ምንም ክፍተት የሚባል ነገር የለውም። ለምን? ከራሱ ጋር አስታረቀን ስለሚል ከራሱ ጋር አስታረቀን ስለሚል ይህ መካከለኛነቱ በሁለት የተጣሉ ሰዎች መካከል እንደሚገባ አድርጋችሁ እንዳታስቡ። አንተም ተው ነው የሚለው። ያ አንተም ተው ይለዋል፣ ለዚህኛው ደግሞ አንተም ተው ይለዋል። ኢየሱስ ጋር ግን ወክሎ ነው